ሰላም እንዴት ቆያችሁ? ዛሬ ለብዙዎቻችሁ ትልቅ ፈተና የሆነውን የጠቆረ የሰውነት ክፍል ችግር እንዴት በዘላቂነት ማጥፋት እንደሚቻል ነው የምነግራችሁ። በብብት በክርንና በጉልበት ላይ የሚታየውን ጥቁርነት ለማጥፋት ውድ ክሬሞችን መግዛት አያስፈልግም። ይልቁንስ በቤት ውስጥ በሚገኙ ተፈጥሯዊ ነገሮች ከኬሚካል ነፃ በሆነ መንገድ እንዴት የቆዳችሁን ውበት መመለስ እንደምትችሉ እናያለን። በዚህም ሂደት የሚያስደንቅ ውጤት ነው የሚኖረው። እስከ መጨረሻው ድረስ አብራችሁን ቆዩ። ታዲያ ግን ቪዲዮውን ማየት ከመጀመራችሁ በፊት አሁኑኑ ላይክ አድርጉት። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያ ክፍል የሚሆነው አሰራሩን ማየት ነው። እሱን ካየን በኋላ ግን ሁለተኛ ክፍል ላይ ደግሞ ስህተቶችንና ጥንቃቄዎችን ላይ ማተኮር አለብን። ይህ ውጤቱን በፍጥነት እንድታገኙ ይረዳችኋል ማለት ነው። ስለዚህ የጠቆረ የሰውነት ክፍል እንደ ክርን፣ ጉልበት ላይ ወይንም ደግሞ እዚህ መገጣጠሚያ አካባቢ የሚታዩ ጥቁረቶችን ለማጽዳትና ለማቅላት የሚረዱ ውጤታማ የቤት ውስጥ ስክራቦች የሚከተሉት ናቸው። አሁን የምነግራችሁን ስክራቦች በሳምንት 2 ጊዜ ብትጠቀሙ ጥሩ ውጤት ታገኙበታላችሁ ማለት ነው። አንደኛ የቡናና የኮኮናት ዘይት ስክራብ ነው። ይህ ለቆዳ ልስላሴ በጣም አሪፍ ነው። ቡና ቆዳን ለማደስ ወይም ደግሞ ኤክስፎሌት በማድረግ የሞተ የቆዳ ህዋስን ለማስወገድ ይረዳል። ኮኮናት ዘይቱ ደግሞ ቆዳን ለማለስለስ ወይም ሞይስቸራይዝ አድርጎት እንዲቆይ ያደርገዋል ማለት ነው። ይህንንም ለማዘጋጀት 2 የሾርባ ማንኪያ የተፈጨ ቡናና 1 የሾርባ ማንኪያ የኮኮናት ዘይት ጋር በመቀላቀል የጠቆረ ቦታው ላይ ለ5 ደቂቃ ያህል ማሳጅ አድርጉት። ከዚያ ለ10 ደቂቃ ቆይታችሁ ለብ ባለ ውሃ መታጠብ ነው። ሁለተኛ የሎሚና የስኳር ስክራብ ነው። ሎሚ በተፈጥሮ ቆዳን ለማቅላት ወይም ደግሞ ብራይት ለማድረግ የሚጠቅም ሲሆን ስኳሩ ደግሞ የሞተ ህዋስን ለማስወገድ ይረዳል። ለማዘጋጀትም ግማሽ ሎሚ ላይ የተወሰነ ስኳር መነስነስ፣ ከዛም ሎሚውን በቀጥታ የጠቆረ የሰውነት ክፍል ላይ ወይም እንደ ክርን ሊሆን ይችላል፣ አንገት ስር ሊሆን ይችላል። ያንን ቀስ እያደረጉ ለትንሽ ደቂቃ ማሸት። ሎሚውን ይዘሽ ደቃቅ ስኳር በደንብ ተነሰንሽበትና ያኔ ለ10 ደቂቃ የሚሆን አቆይተሽ መታጠብ ነው። ሶስተኛው የቲማቲምና የስኳር ስክራብ ነው። ይህ ድብልቅ ደግሞ በተለይ ለቆዳ ላይ ለሚታዩ ጥቋቁር ነጠብጣቦችና የቆዳ ቀለም ለተዛባባቸው ሰዎች በጣም ተመራጭ ነው። ለማዘጋጀትም አንድ መካከለኛ መጠን ያለውን ቲማቲም ለሁለት ቆርጡትና የተቆረጠውን የቲማቲም ክፍል ግማሹን ስኳር በመነስነስ የጠቆረ ቦታው ላይ በደንብ ማሸት መጠቀም። ለምሳሌ በክርናችሁ፣ ጉልበታችሁ ላይ እንዲሁም የጠቆረ የሰውነት ክፍል ካላችሁ ለፊታችሁም ይህ የቲማቲምና የስኳር ስክራብ በጣም አሪፍ ነውና ለ5 ደቂቃ ያህል ማሳጅ አድርጋችሁት ለተወሰነ ደቂቃ ትታችሁ በቀዝቃዛ ውሃ መለቅለቅ ነው ማለት ነው። ታዲያ ለምንድን ነው ይህ ዘዴ የሚሰራው? ቲማቲም ምን ጥቅም አለው ካልን ቲማቲም በውስጡ ላይኮፔን የተባለ ንጥረ ነገር ስላለው ቆዳን ከፀሐይ ጉዳት ለመከላከልና የቆዳ ቀዳዳዎችን ለማጥበብ እንዲሁም ደግሞ ጥቁርነትን ቀስ በቀስ እንዲጠፋ ለማድረግ ይረዳል። ስኳር ደግሞ የሞተ የቆዳ ህዋሳትን ለማስወገድ ይረዳል። ስለዚህ ለፊታችሁም ቢሆን የቲማቲምና የስኳር ስክራብ ብትጠቀሙ በጣም አሪፍ ነው። ቀይ እንድትሆኑ ወይም ደግሞ የቆዳችሁ ከለር አንድ አይነትና ወጥ እንዲሆን ያደርገዋል ማለት ነው። ሌላው የቆዳ ጥቋቁርነትን ለማጥፋት ስንሞክር የምንሰራቸው 3 ዋና ዋና ስህተቶች አሉ። ቀደም ብለን የጠቆረ የሰውነት ክፍልን የሚያነጣ የተፈጥሯዊ ውህድ አሳይቻችሁ ነበር። ነገር ግን ትክክለኛው ውጤት እያገኛችሁ ያልሆናችሁ ሰዎች ካላችሁ እነዚህን 3 ስህተቶች እየሰራችሁ ነው ማለት ነው። የመጀመሪያው ስህተት ከመጠን በላይ መፋቅ ነው፣ ኦቨር ስክራብ ማድረግ። ይህም ደግሞ ብዙዎቻችን ቆዳችንን በፍጥነት እንዲነጻ ብለን በየቀኑ በጣም እናሸዋለን። ይህ ግን ቆዳ እንዲቆጣና ይበልጥ ደግሞ እንዲሳሳም እንዲጠቁርም ያደርገዋል። ስለዚህ እነዚህን ስክራቦች በሳምንት ከ2 ጊዜ በላይ አታድርጉት። ሌላው ሁለተኛው ስህተት የፀሐይ መከላከያ አለመጠቀም ነው። የሚያነጻ ቅባት ተጠቅማችሁ ከቤት ስትወጡ ፀሐይ በቀጥታ ስለምትጋለጡ ውጤቱ በጣም አይታይም። ስለዚህ ጥቁርነቱ እንዲባባስ ያደርገዋል። ሰንስክሪን ሁሌም ቢሆን ቆዳችሁ ላይ መጠቀም እንዳትረሱ። ሶስተኛው ስህተት በቂ እርጥበት አለመስጠት ነው። ቆዳ የደረቀ ከሆነ አዲስ ሴል ለመተካት ይቸገራል። ስለዚህ ሁሌም ቢሆን
ኦሊቬራ ወይንም ደግሞ የኮኮናት ዘይት በመቀባት ቆዳ ጤናማ እንዲሆን ማድረግ ትችላላችሁ። ነገር ግን አንዳንድ ጊዜ የቆዳ መጥቆር የሆርሞን ለውጥ ወይንም ደግሞ የጤና እክል ምልክት ሊሆን ስለሚችል ለረጅም ጊዜ የማይጠፋ የቆዳ መጥቆር ካለባችሁ የሕክምና ባለሙያ ጋር ብትሄዱ የተሻለ ነው። ሌላው አንዳንድ የሚጠየቁ ጥያቄዎች አሉ። እነሱን ጥያቄዎችና መልሶችን ልስጣችሁ። ጥያቄው አንድ ምን ይላል? ውጤቱን ለማየት ምን ያህል ጊዜ ይወስዳል ትላላችሁ? ይህ ተፈጥሯዊ ዘዴ ስለሆነ የግዴታ ትዕግስት ይጠይቃል። ማለትም በአማካኝ ከ3 እስከ 6 ሳምንት ውስጥ ለውጥ ማየት ትችላላችሁ። ዋናው ነገር የእናንተ ቁርጠኝነት፣ መደበኝነት፣ ኮንሲስተንሲ ግን ሊኖራችሁ ይገባል። ሁለተኛው ጥያቄ ሎሚ ለቆዳዬ አይስማማኝም፣ ስለዚህ ሌላ አማራጭ ይኖራል ወይ ትላላችሁ? አዎ፣ ሎሚ ለእናንተ የማይስማማ ከሆነ የሎሚ ጭማቂውን በመተው በእርሱ ቦታ እርጎ ወይንም ደግሞ የቲማቲም ጭማቂ መጠቀም ትችላላችሁ። ሁለቱም ቆዳን ለማቅላት በጣም ውጤታማ ናቸው። ሶስተኛ የጠቆረ የሰውነት ክፍል በዘር ከሆነስ የመጣ ብላችሁ ትጠይቃላችሁ። ጥቁርነቱ በጄኔቲክስ ወይንም ደግሞ በዘር ከሆነ ሙሉ በሙሉ ማጥፋት ከባድ ሊሆን ይችላል። ነገር ግን ቆዳውን በደንብ ማርጠብና በሳምንት አንዴ ወይም ደግሞ 2 ጊዜ ስክራብ ማድረግ ቆዳውን ቀለሙን ለማሻሻል ይረዳቸዋል። ታዲያ ለቆዳችሁ ጤንነት በየሳምንቱ ምን ማድረግ አለባችሁ? በሳምንት 2 ጊዜ ቢያንስ የቡና የማር ወይንም ደግሞ የእርጎ ሊሆን ይችላል ስክራብ ማዘጋጀት አለባችሁ። ሁሌም ደግሞ ማታ ማታ ሞይስቸራይዝ ማድረግ አለባችሁ። ቀን ላይ ደግሞ ስትወጡ ጠዋት ላይ የፀሐይ መከላከያ መቀባታችሁን እንዳትረሱ።